ምንና ውጪ ሌላ ምንም በአላህ ዘንድ ተቀባይ የሆነ ሃይማኖት የለም። ኢነ ዲነ እንደላሂ الاسلام ብለዋል አላህ Subhanahu Wa Ta'ala። اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا يا ايها الذين امنوا اتقوا الله حق تقاته ولا تموتن الا وانتم مسلمون ፊቴ እንዳትሞቱ ሙስሊም ካልሆናችሁ በቀር ብሏል። ለምን ከዛ በኋላ ያለውን ኮንሲኩዌንስ አላህ Subhanahu Wa Ta'ala ስለሚያውቅ ስለዚህ ወደ ቀጥተኛው መንገድ ነው የምጠራቸው። ከዚህ በላይ ምንም ጊፍት የለኝም ለሱ ማሻአላህ ምንም ሜሴጅም የለኝም መልእክትም የለኝም ከዚህ በላይ ለምን ሌላው ወደ ትራሽ ኢንቫይት ያደርጋል ሰው እኔው ግን ወደ ትሬዠር ኦፍ እስላም ኢንቫይት አደርጋለሁ ማንኛውንም ሰው ይሄንን ድምጽ መስማት ማለት እንግዲህ አሁን ላይ ዳዕዋ ታደርጋለህ ትልቁ ፍላጎትህም ያደከበትን የወጣህበትን ማህበረሰብ መቀየር ነውና ትልቁ ያንተ የዳዕዋ መንገድህ ምንድነው ጥሪ የምታደርግበት ሐሳብ የትኛው ነው? የመጀመሪያ ዳዕዋዬ እስልምና ትክክለኛ ሃይማኖት መሆኑን ነው ከነ ማስረጃ ለሌላው መናገር ነው ፕላስ ኮምፓራቲቭ ሪሊጅን ባይብልን አነብ ነበር ከባይብልን አንድ አምላክ አንድ ጌታ ብቻ እንዳለ ከዚህ በፊት የነበሩት ነብያትም ሁላቸውም አብርሃምም ሰለሞንም ዳዊትም ሙሴም ኢየሱስም ነብዩ መሐመድም አለይሂ ሰላቱ ወሰለም ያላ ሰላም በሁላቸውም ላይ ይሁን የተላኩት ለአንድ መልእክት ነው እኛን ወደ ላከ ጌታ ብሎ ነው ሲጣሩ የነበሩት